አዶናይና ጃኒ እኛ ላይ ሙድ እየያዙ ነው ወይስ ደግሞ መለያየታቸው እውነት ነው? ጃኒና አዶናይ በፍቅር ከተጣመሩ ከሁለት ወይም 3 ዓመት አይበልጥም። ነገር ግን በእነዚህ አጭር የፍቅር ጊዜያቸው ውስጥ ደግሞ በጣም ብዙ ፈተና አጋጥሟቸዋል። እንዳላጠፋ ያስቀየምኩ ነገር አለ ነው? አዎ እንደጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ የእውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር፣ ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም ውስጥሽ? አዶናይ እንደዚህ እሷ ላይ ቅሬታውን ሲያቀርብ እሷ ደግሞ አዎ አጥፍቻለሁ ይቅርታ አድርግልኝ አላለችውም። እሷም በራሷ መንገድ እሱ መጋፈጥ መረጠች። አይደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ ነው ታዋራኝሽ። ዲስሬስፔክትን እዛው በለመልክበት ምን ይመስላል? በጣም ትገርሚያለሽ። እነዚህ ጥንዶች ወደ ጎንደር በሄዱ ጊዜ እንግዲህ ጎንደር ተገኝቻለሁ። ጎንደሬዎቹ በክብር ነበር እነሱን እንደ ንጉስና ንግስት የተቀበሉት። እነሱም ደግሞ እጅግ በጣም ደስተኛ ነበሩ። አብሮ ጥሩ ጊዜ አሳልፈው ጎንደር ላይ ተዝናንተው የጎንደር ህዝብም ደግሞ እነሱ እዛ በመገኘታቸው እጅግ በጣም ደስተኛ ነበሩ። ይሁን እንጂ አዶናይና ጃኒ ወደ ክፍላቸው ገብቶ አንዲት ምስጢር እስክትወጣ ድረስ ጃኒ ወደ ሻወር ክፍል ትገባለች። ሃሎ አሁን ተደብቄ ነው ያለሁት። የምታዋራው ሰው ደግሞ የቀድሞ ፍቅረኛ ወይም ደግሞ ኤክሷ የነበረው ጆን ዳንኤል ነበር። አዶናይ ይህንን ጉዳይ አልሰማም ነበር። ጆን ዳንኤል ወደ ሚዲያ አምጥቶ ጉዳዩን እስኪያጋለጥ ድረስ አዶናይ ይህንንም ከሰማ በኋላ ልብ እንደዚህ ተሰብሮ ነበር። ፍቅር ሲያሰኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ። ይህንን ጉዳይ ስንሰማ ሁላችንም ከአዶናይ ያልተናነሰ ልባችን ደንግጦ ነበር። ምክንያቱ አዶናይ ይወዳታል፣ ከልቡ ነበር ያፈቀራት። ቤተሰቡን አስተዋወቃት፣ ወደ ትልቁ ቤተሰቡ አባል አድርጎ አቀላቀላት። ነገር ግን እንዴት እንደዚህ ታደርጋለች? በሙሉ ልቡ ያመናትን እቺ ናት ፍቅረኛዬ፣ እቺ ናት የልብ ንግስት እያለ ለዓለም አደባባይ ሁሉ እንደ አንድ ሀገር ሰንደቅ ዓላማ እያውለበለበ ያሳያት በሩ ሊያገባ እንደሆነም ተናግሮ ነበር። ላገባ ነው ያምርብኛል ይሱፍ አድርጌ ላግባ። በሶሻል ሚዲያው ላይ ብዙ ነገር ተብሎ ይሄ ሁሉ ተረመሰም አለፈ። እነሱም ደግሞ ታረቁ። የምታስታውሱ ከሆነ ጃኒ አካውንታ ብዙ ጊዜ ባን ተደረገባትና በተደጋጋሚ ሰዎች ሪፖርት እያደረጉ እንደሆነ እሱም ሲሰማ እንግዲህ በቪዲዮ መጥቶ እንደዚህ ብሎ ነበር። ለጃኒ ጠላቶች ይሁን ራይት፣ ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት እንደዚህ ቪዲዮ ሰርቶ እንግዲህ ለጃኒ የነበረውን ወገኝተኝነት ወይም ደግሞ ወዳጅነትን አሳይቷት ነበር። ሁሉም ሰው በቀዳት ጊዜ ስለሷ ኔጌቲቭ ነገር የማይሆኑ ጥሩ ያልሆኑ መጥፎ ነገሮችን በሚናገሩ ሰዓት አዶናይ ደግሞ በቪዲዮ ወጥቶ የረጅም ደቂቃ መግለጫ ሰጥቶ ነበር ከሷ ጎን እንደሆነና እስከ መጨረሻ እንደሚደግፋት። ታዲያስ አዶናይን ምን አጋጥሞት ነው እንደዚህ ብሎ በኢንስታግራም ስቶሪው ላይ የጻፈው? ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረጥን መርጫለሁ። በጣም ማስደንጋጭ ነገር ነው። ጉዳዩ እጅግ በጣም ማወሳሰቢ ነገርም ነው። ምክንያቱም ከዚህ በፊት እንደሚታወቀው ተለያይተው ቆይቶ ነበር፣ እንደገና ታረቁ። አሁንም ደግሞ ምናልባት እነዚህ ልጆች ሌላ ሰርፕራይዝ ይዘውልን እየመጡ እንዳይሆን የሚል ስጋት አለኝ። ምናልባት እኛን ፕራንክ እያደረጉ ይሁን የሚል ግምትም አለኝ። ምክንያቱም ከዚህ በፊት ተለያይተዋል ምናምን ተብሎ ከዚህ በኋላ እሱ አልቅሶ ራሱ መጥቶ አዶናይ የምታስታውሰው ከሆነ በቃ ምናምን ብሎ ነበርና በመከዳቱ ላይ ገብቶ ቀጥታ ሲያለቅስ ነበርና አሁንም ከዛ በኋላ ታረቁ። እንግዲህ አሁንም ደግሞ እንደዛው ሊታረቁ ይችላል። የተፈጠረው ነገር ደግሞ ግልጽ አይደለም። እንደውም የበፊቱ ይታወቅ ነበረ ምክንያቱ ለምን እንደተጣሉና ያውሩን ግን እንግዲህ ፕራይቬትሊ ለመያዝ አስቧል። በጣም ነገሩን ደግሞ ግራ አጋቢ ያደረገው ነገር ዲላን ፔጅ እንግዲህ ከባለቤቱ ጋር ማለትም ከጮኛው ጋር ኢትዮጵያ መጥቶ እዚህ ተሰናንቶ ነበርና ከነሱ ጋር እንግዲህ አዶናይም እየዞረ ሀገሩን እያሳያቸው ነበርና አዶናይ ብቻም አይደለም የአዶናይ ቤተሰብም እዛ ቶቶር የሚባል ሆቴል ቶቶር አይ ቲንክ እዛ ተገኝተው ጃኒ ሁላ ምናምን አስታውቋቸው ነበርና የሚገርመው ነገር ላይ ደግሞ እንግላንድ ላይ አዶናይና for the first time ለመጀመሪያ ጊዜ አዶናይና ዲላን ፔጅ ሲገናኙ አር ዩ ኢን ሪሌሽንሺፕ ሲለው ፍቅረኛ ያለች ፍቅረኛለችኝ her name is ጃኒ ብሎ እንግዲህ ስለሷ በአደባባይ ብዙ ሚሊዮኖች በሚያዩት ስክሪን ላይ ሲናገር እንመለከታለን ማለት ነው። እንግዲህ ከልቡ ምን እንደሚያፈቅራትና እዚህም ሲመጡ ደግሞ ከዲላን ፔጅና
ከዲላን ቢች ፍቅረኛ ጋር እንግዲህ አስተዋውቋቸው ነበርና እሷ ራሱ ከዲላን ቢች ፍቅረኛ ጋር አብሮ ቪዲዮ ሰርቶ ነበር። እነዛ ባሎቹ ውጪ ላይ ሄደው ወንጪ ምናምን የተለያዩ ቦታ ሄደው ምናምን ሲጎበኙ እነሱ ደግሞ ሚስቶቹ በቃ ቤት ውስጥ ሆነው ምናምን ነገር አብሮና እንደ ሴቶች እያበሩ ምናምን ነገር ጥሩ ወንቶችን እያሳለፈው ነበርና እነዚህ እንግዳዎች ገና ከኢትዮጵያ ወጥቶ 2 ቀን 3 ቀን ሳይሞላ እንዴት በዚህ ፍጥነት ሊጣሉ ቻሉ? ምክንያቱስ ምንድነው? በዚህ ቅጽበት እንዴት እንደዚህ አይነት ውሳኔ ሊወስኑ ቻሉ? ለምን አዶናይ ትንሽ ጊዜ እንኳን አልወሰደም? የሚያናደው ነገር እንትን ቢኖርም አሁን እንግዲህ እንግዳ ቤታችን መጥቶ ገና ከሄደ በአንድ ቀን በሁለት ቀን ባልና ሚስት መለያየት ማለት እንደ ኢትዮጵያ ባህልም ደግሞ እንትን ነገር ነው። ምንድነው የሚባለው ይሄ ያልተለመደ ነገር ነውና እንዴት እንደዚህ ሊሆን ቻለ የሚለው ነገር እኔ ለራስም ግራ ገብቶኛል ማለት ነው። ምናልባት እኛን አሁንም እንደጠረጠርኩት ፕራንክ እያደረጉን እንዳይሆን የሚል ስጋት አለኝ ማለት ነው። እኔ በግሌ አንደኛ እንደዚህ ስቶሪ ማድረጉ አሁን ባንዴ ወሰኑ እንደዚህ ተለያይተናል ማለቱ አዶናይ ለምን አስፈልግ? ምን ያህል ብታናደው ነው? ከዚህ በፊት እኮ ሰው ወንድ ልጅ እንግዲህ በጣም የሚያናደው ነገር ሊያ ነገር አይደለም። በጣም የሚያናደው ነገር ሪሌሽንሺፕ ውስጥ ሲሆን አንተ እሱ ላይ በጣም የሚያፈቅራት ሴት ቼክስ ታርግበት ወይ ደግሞ ከሌላ ሰው ወንድ ጋር ስትማግጥበት ከዚህ በቃ ሌላ የሚታገስ ነገር የለም እና እንደኔ እና ብዙ ሰዎችም የማይታገሱት ይሄንን ጉዳይ ነው። በተለይ ሴቶች ወንዶች ላይ ሲሞግጡ ማለት ነውና እሱን ሁላ ችሏል። እንግዲህ ከጆን ዳንኤል ጋር ማይሆን ነገር መስጠር ስታወራ እክሷ ነበረ እሱን ትቻለህ ምናምን ብላ አዶናይ ጋር መተከረጋ ጥሩ ጊዜ እያሳለፉ ጥሩ ፍቅር እየሰጣት እንደዚህ አድርጋም እቅርብላትም ከጎና ሆኗል። ብዙ ሰዎች እሷን በተጸየፉ ጊዜ እሷን በተቃረኑ ጊዜ እሷ ላይ አካውንታን ሁላ እንዲደለት በማድረግ የተባበሩት ጊዜ እሱ ግን አለውልሽ በማለት እንግዲህ ወዳጅነቱን አሳይቷት ነበረ ማለት ነው። አሁንም ግን ምን ተፈጥሮ ነው የሚለው የብዙዎቻችንም ጥያቄ ሆኗል። እንግዲህ ምናልባት እኔ እንደ ፍራግ ነው አሁንም በተደጋጋሚ እያልኩ ያለሁትና ምናልባት ለዚህ ጉዳይም ደግሞ አንድ ቀን መጥቶ መግለጫ መስጠት የማይቀር ነገር ነው። ምክንያቱም ሁላችንም ጥያቄ ሆኖ አይቀርም። አዶናይ ደግሞ ግልጽ ነው፣ የህዝብ ልጅ ነው። እኛን ምንም የሚደብቀው ነገር የለውም ማለት ነው። እኛ የሚደብቀው ነገር ስለሌለ እንደሚነግረን ማንኛውም ጥርጣሬ የለንም ማለት ነው። እንግዲህ እቺን ደግሞ ታውቃላችሁ ሁሉም ነገር ውስጥ ካልገባው ትላለች። እንግዲህ እቺ ሄለን የምትባል ባለፈው የዘቢባ ባል የኔ ባል ነበረ ፍቅረኛ ነበረ ባለቤቴ ነበረና ዘቢባ በጉልበት በእውቅናዋ ነው ወደ ኢትዮጵያ ወሰደችው በጉልበት ነው እንጂ እሷን አፍቅሯት አይደለም። ምን የሚያፈቅረኝ ብላ ስትናገር እንግዲህ ሚዲያ ላይ እንትና ምንድነው ግርግር አስነስታ ነበር እና አሁን ህንቡ ስለጃኒ እንደዚህ ትላለች። ከስቲፎ ጋር ሪሌሽን ውስጥ ነበርሽ፣ ለ2 አመት ትዳር ውስጥ ነበርሽ፣ በኒካ አግብተሽ ከጆን ዳንኤል ጋር ሪሌሽን ውስጥ ነበርሽ። 22 አመት የኔ የምትዩ በአራስ ነው እንደ ወሲብ የጀመርሽው አንቺ። ከተለያዩ የራሳቸው ጉዳይ ባናታቸው ይተከሉ። እኛ ያን ያህል እኔ የእናቴ ልጆች አይደሉ በግድ ተጋቡ ብዬ በፕላስተር አሽጌ አላስተኛቸው። የራስ አመትሽ ነው እኔ መበልጥሽ ባራቸው ጉዳይ። እሷም ሌላ ታገኛለች፣ እሱም ቢጤውን አያጣም፣ እሷም ቢጤዋን አታጣም። ሮሚ ልክ ነው ያለችው። እንግዲህ እሱም የራሱን አያጣም፣ እሷም ደግሞ አታጣም። እንግዲህ ለዚህ ለኛ ነው እንጂ ስቃዩ እኛ የመጣን ሁሉ ማስተንገድ ነው፣ የሄዱትን ደግሞ መሸኘት ነው። እንግዲህ እንደፈረደ በኢትዮጵያ ህዝብ ደግሞ አይብራችሁ ሾርት ይኖር ይሉ ነገር ይወሳለ ማለት ነው። አዲስ ነገር ሲመጣም ደግሞ ይነራስተናል፣ ወደ ሌላ ጉዳይ እንሸጋግራለን። እንግዲህ እስካሁን ስለተከታተላችሁ በጣም አመሰግናለሁ፣ በጣም ወዳችኋለሁ። አብራችሁ የቆየሁት እኔ ፍሮምስ ሚዲያ ላይ ለዚህ ዩቲዩብ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቢሰማችሁ አድርሱ። ወዳችኋለሁ። ሰላም ሁኑልኝ።